ልካሳት እንዴ? ፍቅር እኮ የለም፣ ሀዘን እኮ አልወጣም። እኔ እኮ ማታ አለቅሳለሁ አሁን አንቺ ዛሬ ነው፣ ከዛም በኋላ ሁለታችንም እንተዋለን። እናቴ ፊት ግን እንደዚህ ማልቀስ አልችልም፣ እጎዳታለሁ። እነሱ ፊት በጭራሽ ሁሌም ስስቅ ነው የምታይኝ፣ አላለቅስም። ችግሬ እነሱ ይሰበሩብኛል፣ እነሱ የሆነ ነገር ይሆኑብኛል ብዬ እፈራለሁ። ሲሰማኝ እንኳን አሁን እንኳን አላለቅስም፣ አላቅፋትም ችዬ ካቅፊያት ካለቀስኩኝ እሷን ይሰማታል ብዬ ስለማስብ እንደውም እንደዚህ እንዳንቺ አይነት ሰው አግኝቼ ሳለቅስ ደስ ይለኛል። እነሱ መሰባብራቸው ነው የሚመስላቸው፣ ማልነሳ ይመስላቸዋል። ከባድ ነው። ሀዘንን የራሱ ጊዜ ይፈልጋል። አዎ፣ ግን ደግሞ በቃ ለማምለጥ ለመሸሽ የሚደረግ ጥረት። እኔ ደስተኛ ነው መስልሽ ብታይኝ ቤተሰቤ ፊት ከባድ ሰው ነኝ። እንደዚህ ሳቄን ነው ማሳያቸው። ደህና ነኝ በጣም ምን በቃ እግዚአብሔር አለ ያመጣው ምን እንኳንም በቃ እንደዚህ ራሴንም ማጽናና አይነት ሰው ነው መሆንባቸው። የሱስ ቤተሰቦች ቶሎ በረቱ። በጣም ከባድ ነው ሀዘኑ። እኔ ሄር ነበር እስከሆነ ጊዜ እናቱ ጋር መላለስ ነበር። አዳማ ገብታ ነበር ናዝሬት እናቲቱ። ከባድ ነበር፣ ከባድ። እኔ እንደውም ሲያዩኝ ይብስባቸዋል እያልኩ ራሴን አሸሸውኝ። ስንገናኝ ተቃቅፈን ማልቀስ ሆነ ስራችን እና አላገኘችውም እናቱ። ብዙ አመት ሆኗታል እኮ። በሱ ምክንያት ደም ግፊት አለባት እኮ፣ ብዙ ነገር አለባት። ተጠብቀው ነበር ልጇ ታውቂያለሽ። ልድረው ነው ልጄ ሊያገባ ስሜት በራሱ ቀላል። በዛ ላይ ደግሞ ከቤቱ አስቸጋሪ ልጅ አይደለም፣ የሚወደድ አይነት ሰው ነው። እና በቃ እኔ ቀን መሳቅ ማታ ማልቀስ ሆነ። ከዛም በኋላ ስራዬም ተስተካከለ። ተቀጠርኩ በነርሲንግ። ወደ ቡናውም አልተመለስኩም። ከዛም በኋላ ገብርኤል ሁሉ ነገሬን አስተካከለው። ወረቀቴ ምናምን አልቆ ሀያት አካባቢ ተቀጠርኩኝ። የህፃናት ክሊኒክ ነው። ፔዲሌ ሰርቼ አላውቅም፣ ግን እንዳልኩሽ ነው እኔ ጎበዝ ነኝ ነገሮች ላይ። በቃ ባሳዩኝ መሰረት ሰራ ነበር። ሰው በጣም ይወደኝ ነበር። ከልጆች ጋር ነው የምውለው። ትልቅ ሰው ስለማላክም እንደውም ልጆቹ አጽናኑኝ መሰለኝ። ከልጅ ጋር ነው ውሎዬ። ከስታፌ ጋር ቀን እንደኔ ሳቅ የሚፈጥር ሰው የለም። በጣም አስቂ ነኝ። አያውቁም፣ የውስጤን አልናገርም። እንዴት ከየት እንደመጣውም አያውቁም። የደረሰብሽንም ሀዘን አያውቁም። በዚህ አጋጣሚ በጣም ስለምወዳቸው ይቅርታ ደብቄያቸዋለሁ። ምክንያቱም እንደነገርኩሽ ነው፣ እኔ ሰው እንዲለኝ አልፈልግም። በቃ አልፈልግማ። እኔ ጠንካራ ነኝ ማለት ነው ፈልገው ራሴን። ግን እኮ ይከፋኛል። ማታ እኮ አለቅሳለሁ። ሰው እንዲያጽናናኝ እንዲያዝንልኝ አልፈልግም። እንደ ማንኛውም ሰው በጣም እሰራለሁኝ። በስርዓት ነው የምሰራው። ስታፍ ይወደኛል በጣም ነው ስታፎች የሚወዱኝ በጣም። ከዛን ምን ሆነ መሰለሽ፣ ሄዳለሁኝ አይደል ክፍለ ሀገር እናቴን ልጠይቅ ከዚህ በረፍት ምናምን። ሰዎች አያለሁ ሲሸማቀቁ ሲያዩኝ ምናምን። አንቺን ሲያዩሽ 2 3 4 እኮ ሊሆኑ ይችላሉ። እንደ 1000 ሰው የሚሰማኝ እኔ የዛን ጊዜ እናቴ ከሰው በታች ሆነች እንዴ በእኔ ባለማግባት ስላለሁ ብቻዬን እኮ ነው የማወራው። ላግባ እንዴ? ልካሳት እንዴ? ፍቅር እኮ የለም፣ ሀዘን እኮ አልወጣም። እኔ እኮ ማታ አለቅሳለሁ አሁንም። በአንድም በተዘዋዋሪም ሰው ከመጣ እኔ ጋር በወንድነት በሴትነት ሊያወራኝ ትዳር ነው ፈልገው ታገባኛለህ ብዬ ነው ጥያቄ። በእውነት